ሰላም አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የውሄ ቤተሰቦች እንዴት ናችሁ? ልኝ ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ከእናንተ ጋርም ሰላም እንደሚሆን ተስፋ አድርጋለሁ። በያለንበት አላህ ይጠብቀን እላችኋለሁ። ያው እየዘገየው እየቆየውን ብመጣ ታስገቡኛላችሁ። እንግዲህ ያው ቤተሰብ ነው። እየቆየውን ብመጣ በውስጥ ያስባችኋለሁ። ወይኔ መቼ ነው ከቤተሰቦቼ ጋር ማወራው? መቼ ነው ላይፍ ምገባው? መቼ ነው ቪዲዮ ምለቀው? ምናምን ብዬ አስባቸዋለሁ። ያው ግን ነገሮቹ ባይመቻቹልኝ በቃ እውነት የመጀመሪያው ክፍል የነበርኩበት ዋይፋ እንደፈለግኩ ነበረ። የአሁኑማ በቃ የለም፣ ወላሂ የለም። በጣም ነው የሚያናድደው አንዳንድ ጊዜ ማለት ነው። በቃ እስቲ ያልፋል እያልኩኝ ነው እየሰራሁ ያለሁት እንጂ የአሁኑ በጣም ያናድዳል። ብዙ ነገሮችን ነው እያስመለጠኝ ያለው ማለት ነው። ሲቀጣጠል እንዴት ናችሁልኝ? ሰላም ናቸው ወይ? እንግዲህ ዩቱብ መንደር እንዴት ነው? እየተቀጣጠለ ነው። መቼም መብረጃ የለውም ማረፊያም የለውም። እየተቀጣጠለ ነው። እኛም ከነሱ ጋር አብረን እንቀጣጠላለን ማለት ነው። እንዴት ናቸው? ሰላም ናቸው ወይ? እኔ ያለሁ ደህና ነኝ አልሐምዱሊላህ ረብል ዓለሚን። የሩታን ስንል ያላዘርን ስንል የኤርሜላን በቃ አሁን እዚህ ሚዲያ ላይ በጣም ጥሩም መጥፎም ነገር እየሰሩ ያሉት እነዚህ ሶስት ቻናሎች በብዛት በተለይ በቤተሰብ ዙሪያ በቃ በጣም መጥፎ ነው። ዛሬ ደግሞ ያየሁት ትናንትና እንግዲህ ትንሱ ያላዛር የእናቱ ልጅ ባለቤቱ ወልዳለች አይደለ? መጀመሪያ ግን ከመግባታቸው በፊት ይህንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁኝ በረታቱኝ። በቃ እኔ እንጃ እኔ ራሴ በቃ ሀገር ገብቼ ወደ እናንተ ማቅረብ ባለብኝ መንገድ ከሰዎችም ትምህርት እየወሰድኩ ነው። ራሴም ደግሞ በምን አይነት መንገድ ቪዲዮዬን ቤቴን አሳድጋለሁ፣ ቤተሰቦቼን አፈራለሁ እያልኩኝ ነው። እና ሲቀጥል ማለት ነው የአላዛር ሚስት መወልዳለች። ከመውለዷ በፊት እንግዲህ የነበረችበትን ውጣ እንቁጥ ውስጥ ታዩት ነበረ። ያውም በአማች በእናት ማለት ነው ማሜ ማለት ያው አንዳንድ ሰው ነገር የሚገንበትም አለ፣ ነገር ማይገንበትም ነገር አለ። ግን በጣም በቃ ምን ልበላችሁ በጣም መጥፎ ነገር ነበር እያደረገች የነበረችው በእርግዝናዋ ሰዓት ማለት ነው። ከዛ በኋላ ጥፋቷ ተሰምቷት ይቅርታ ማለት አለብኝ ብላ እንግዲህ እግር ላይ ወድቃ ይቅርታ ብዬሻለሁም ተባብለው ምን ብለው ታለፈ። እናትየው መጡ። አሁን እናትየው ጋር ይኖር ስተት፣ ማሜ ጋር ይኖር ስተት፣ እሱ ጋር ይኖር ስተት የምናውቀው ነገር የለም። ይችን 2 ቀን ግን በቃ በጣም የሌለ ማለት አንደኛ ራስ ናት። ትንሱ ጋር ያለን ስተት ራሱ ስተቷን እንድታስተካክል መስማት መቻል አለባት። ትላንትና ማለት ነው ማሚን ሲነቅፏት የነበሩ ኦዲየንሶቿ ዛሬ ደግሞ ትንሱን እየነቅፉ ነው። ለምንድን ነው? በጣም አበዛሽው። ልክ ነው፣ አበዛሽው ማለት ይቅርታ ብልሻል። ይቅርታ ከምንም በላይ ነው። ፈጣሪ ራሱ እኮ ማለት ነው የበደሉኝን ይቅር በሏቸው፣ ይቅር ብያቸዋለሁ፣ ይቅር በሏቸው ብለዋል አይደል እንዴ? ስለዚህ አንቺ ይቅርታ ካልሽ ሙሉ ለሙሉ ከውስጥሽ ማውጣት አለብሽ። አዎ ሰውነንና የተበደልነውን ነገር የሆነ ነገር ስናይ እናስታውስ ይሆናል። ግን ፍጹም ደግሞ ይቅርታ ደግሞ በጣም ያስደስታል። ህሊና ይጸዳል፣ ብዙ ነገሮች ይጸዳል። ሲቀጥል ህፃኗን ልጅ በእናታችሁ እኔ ፈጣሪ ፈቅዶ ወዶ ስለሰጣችሁ ልጅ ተመስገን ብላችሁ በቃ በልጃችሁ ተደንቃችሁ መኖር ሲገባ ለምንድን ነው በልጅ ደግሞ ሌላ ምክንያት የሚመጣው? ሌላ ጸባችሁ የራሳችሁ የእናንተ ይሁን ጸባችሁ ማለት ነው። ማስተካከል ከቻላችሁ እናንተ ህፃናቶች አይደላችሁም፣ በጣም ትልቅ ናችሁ። ሰውን ማስታረቅ ሰውን ማስተካከል የምትችሉ ሰዎች ናችሁ ሁላችሁም ማለት ነው። እዚህ ጋር ሰው የአባቱን ገዳይም ራሱ እኮ ቅር ይላል። የአባቱን ገዳይ ቅር ይላል። እኛ ሰዎች ነን፣ ምድር ላይ ስንኖር እንጣላለን፣ እንታረቃለን። በቃ ግን ፍቅራችን ከልክ ያለፈ መሆን የለበትም። ለምን የትላንትናውን ስህተት እንዳንደግም ፍቅራችን ከልክ ያለፈ መሆን የለበትም። ይቅርታ ስንል ግን ሙሉ ለሙሉ በውስጣችንን ያለውን ነገር አውጥተን ይቅርታ ማለት መቻል አለብን። አውጥተን ይቅርታ ማለት መቻል አለብን። ለምን ይሆናል እንዴ?
ጸብ ማለት ፍቅር ነው፣ ፍቅር ማለት ጸብ ነው። በቃ አንቺ በቤትሽ ሆነሽ ልጅሽን ታሳድጊያለሽ። በቃ የባልሽ እናት ነሽ። እናትሽን እንደምታከብሪ እናቱንም ታከብሪያለሽ። አላዛርም ቢሆን የትንሱ እናት መታታቅም እንደዛ ስታደርጓት ኦዲየንስ ሁሉ ወደ ቤተሰብ እናትሽ ጋር ሂጂ ዘመድ የለሽም ወይ እስኪላት እሷ ሳትሄድ ተጠግታ ራሷን ችላ እየኖረች ነበረ። ፈጣሪ ለዚህ ቀን አደረሳት። ስትወልድ እናትየው ሊያርሱ መጡ። በመሀላቸው እንግዲህ የተከሰተውን ነገር አንደኛ ቤት ላይ ካሜራ አለ። ምን እንደተከሰተ ካሜራ ማየት ትችላላችሁ። ማለት እናትየው አሁን ትገላምጠኛለች ምናምን ምናልባት ማሚም እኮ እሳቸውን እያዘዘች ይሆናል ማለት ከቪዲዮ በኋላ ሰው የማያየውን ነገር እያደረገች ሊሆን ይችላል። ፈጣሪ የሚያየውን ማለት ነው። እሳቸውን ወይንም እንዲንከባከቧት ፈልጋ ይሆናል። እሳቸው ልጃቸውን ሊንከባከቡ ነው የመጡት። ሁለተኛ አንተ ራስህ ማክበር ባለ የሚስት እናት በጣም ትከበራለች፣ የባል እናት እንደምትከበረው ሁሉ ማለት ነው። ማሜ በራሷ ስህተት ነው ለዚህ ሁሉ ደረጃ የደረሰችው ማለት ነው፣ ከትንሱ ጋር ማለት ነው። ማዘሯ ግን አሁን ነው የመጣችው። እናቷን አንተ ምን እየሆንሽ ነው ምናምን እያልክ ልትል አይገባም። ምን እየሆኑ ነው ማዘር ማለት በቃ የሆነ ለሰው ዲሲፕሊን ሲኖር ደስ ይላል ማለት ነው። ምን እየሆኑ ነው ማዘር፣ የተከሰተ ነገር ካለ እኔም ልጅሽ እንደ ልጅሽ ነኝና ይሄ ነው ብለሽ ንገሪኝ። አንቺ ራስሽ ነሽ ይዘሻት እንድትመጣ ያደረግሽው፣ እንድትታረቁ ያደረግሽው፣ ቅር እንድባባሉ ያደረግሽው። እኔም ስሰራ እሷም ታግዘኛለች፣ ታርሳታለች፣ የኔም የእሷም ልጅ ነች ብለሽ የመጣሻት እንድትመጣ ያደረግሽው አንቺ ነሽ። አሁን በመሀላችሁ የተከሰተ ነገር ካለ ደግሞ እንደ ልክ ሹክ በይ ብለህ ሚዲያ ላይ ሳታወጡ መነጋገራችሁ ማለት አንደኛ አሁን ትንሱ እናትሽን ሚዲያ ላይ ማውጣት የለብሽም። ሚዲያ በራሱ የሚያጋግል ነገር ስላለው ማለት ነው። ለምን መሰለሽ? የሚጽፉት ኮሜንት ራሱ ይገፋፋሻል፣ መጥፎ ነገር እንድታደርጊ ማለት ነው። መጥፎ ነገር እንድታደርጊ ይገፋፋሻል። ስለዚህ ጥሩም ሁኑ መጥፎም ሁኑ ይችን ፓርት ማለት ነው አንቺም የራስነትሽን ጊዜ ጨርሰሽ እስክትወጪ ለቤተሰቦች ለኦዲየንሶችሽ ፍቅርን ይዛችሁ ብትመጡ እስቲ ጸቡን አስቀይሩትና ወደ ፍቅር ነው እስቲ። በቃ ልጅ በማቀፍ በመሳቅ ከልጃችሁ ጋር በመጫወት ቡና አፍልቶ በመጠጣት ብዙ ነገር ለቤተሰብ አሳልፎ በመስጠት ትላንትና የነበርነውን ነገር ተሻግረን ዛሬ ላይ እዚህ ጋር ደርሰናል። ፈጣሪ ይመስገን። በአንዳንዶቻችሁ ቤተሰብ በመጥፎ ምክር በጥሩ ምክር ለዚህ ደርሰናል ብላችሁ ለቤተሰቦቻችሁ ጥሩ ነገር ይዛችሁ ብትመጡስ ምን አለበት? ከዛ ሲቀጥል ማለት ነው ህፃን ልጅ ናት፣ ገና የ10 ቀን ልጅ ናት። ማሚ እንደ ወልደሻል አራስ ልጅ ደም ልጅ እንዴት ይዘሽ ትውጫለሽ? ክርስትና ራሱ አልተነሳችም ነው የሚባለው። መጥፎ ነው ይባላል ክርስትና ሳትነሳ ማውጣት አይደለ? እንዴት ይዘሽ ትውጫለሽ? ምኑን አስችሎሽ ነው? ጎረቤት ነሽ። ምኑን አስችሎሽ? ምን ትጠባለች ብለሽ ምን ትጠጣለች ብለሽ ነው ይዘሻት ይወጣሽው እንዴ? ከዛ ደግሞ ሲቀጥል አላዛር ቁጭ ብለህ ምን ላድርግ ብለህ መብዘዝ የለብህም። ምን ማድረግ እናትህ ነች የወሰደችው እኮ፣ ሌባ አይደለም፣ አጋቾች አይደሉም የወሰዷት። እናትህ ማረፊያው የቱ ጋር እንደሆነ ታውቀዋለህ ጠንቅቀህ። ለወንድሞችህ ደውለህ መጠየቅ፣ እዚህ ጋር ከሌለች ሐዋሳ መሄድ፣ ካልሆነም ህግ ራሱ እንዲጠይቃት ማድረግ መቻል አለብህ። እንዴት ሲባል አራስ ከእናቷ ነጥላ የእነሱ ጸብ የራሳቸው ጸብ ነው። እችን ህፃን ልጅ ግን እንዴት ትከታላችሁ እዛ ስር? ህፃን ልጅ መከተት አለባት ወይ? በእናንተ ጥፋት እሷ መቀጣት አለባት እንዴ? ሆድ ውስጥ ሆና ወደዚህ ወደዛ ስትል ከረም አዛና አቋረጠኝ። ሆድ ውስጥ ሆና ወደዚህ ስትንገላታ ፈጣሪ ያልፈቀደው ትወለጃለሽ አለት። ቀን ደረሰ፣ ወለደች። አሁን ደግሞ ከወጣች በኋላ ከእንደገና ደግሞ ልጅቷ እርጉዝ እያለች ወደ ላይ ወደታች እያለች ነበር። ከወጣች በኋላ ደግሞ አሁን ልጅቷን ደግሞ ወደ ላይ ወደታች እንደ ጢባ ጢቤ ሊያጫውቷል ነው። እኔ እኮ ወይኔ ፈጣሪ ሆይ፣ ኧረ ልጅ የሚፈልግ ስንት አለ ባካቸው። በልጅቷ ቀልድ ይቅርባችሁ፣ ጥሩ አይደለም። ከልጅቷ ጋር ቀልዱን ብታቆሙት ጥሩ ይመስለኛል። ለመሰላችሁ ልጅ አንዴ በህፃንነቱ ከተወጋ ሁሉ ጊዜ በሽተኛ ነው የሚሆነው። ሁሉ ጊዜ ብርድ በተለይ ከመታው ከተቀጨ ሁሌ በሽተኛ ነው የሚሆነው።
ስለዚህ እባካችሁ ፈጣሪ የሰጣችሁን ጥሩ ልጅን ይዛችሁ ተመስገን ብላችሁ ጭቅጭቁ ከራሳችሁ ጋር ቢቆይ የተሻለ ይመስለኛል። ሲቀጥል አላዛር እናትህን አይደል? እናትህን በእንደዚህ አይነት ቀልድ አልፈልግም ብለህ መናገር ትችላለህ። እኔ ከኔ ጋር ባለሽ ነገር ከትንሱ ጋር ባለሽ ነገር ተነጋግረሽ መፍታት ካልቻልሽ አንቺ እናቴ ነሽ፣ ባለሽበት ሁኚ፣ እኔ መጥቼ እጠይቅሻለሁ። በቃ ነገሮቹ እስኪስተካከሉ ድረስ እስኪበርድ ድረስ። በልጄ ግን በፍጹም ጥሩ አይደለም። በቃ በልጅ አትምጪ። በልጅ እንደዚህ እንዴት ደም ልጅ እንዴት ይዛ ትወጣለች? ምን አይነት አስተሳሰብ ቢኖራት ነው እንዴ? ምን ትጠጣለች? ምን ትበላለች ብላ ነው? ወልዳለች። እንግዲህ ለመውለዱ ፍሬሽ ናት አንልም። ወልዳለች። እንዴት ነው ደም ልጅ ከእናቷን ነጥላ ይዛት የምትወጣው እንዴ? አረ በጣም ጥሩ አይደለም። ይሄ ፌር ነው። እውነቴን ነው የምላቸው። በጣም ያስጠላል። እና እባካችሁ እስቲ ትላንትና የነበረውን ጭቅጭቅ እውከቱ ምኑን ቀይሩትና ወደ ደስታ ነው። ወደ ደስታ በቃ ቤቱን በደስታ በመሳቅ በመጫወት በመንከባከብ ባልና ሚስት ራሱ ጥሩ ፍቅርን በቃ ትላንትና የነበረው ውዥንብር ሰጣ ገባ ጠፍቶ ዛሬ ላይ ደግሞ በጣም በደስታ ከቤተሰቤ ከልጄ ጋር ከባለቤቴ እናት ጋር ከእናቴ ጋር እንዲሁም ጓደኞቻችሁ የሚመጡትን እያስገባችሁ ቪዲዮ ላይ ጓደኛች አንቺ ጓደኞች ሌሎችም እንደዚህ በቃ እያላችሁ ቪዲዮ መስራት ትችላላችሁ። እኝኝኝኝ ሁሌ እውነት አሁን የክረምት ዝናብ መሰላችሁ እኮ እኝኝ ሁል ጊዜ። እስቲ ዛሬ እነ ትንሱ ምን ይለቃሉ ብለን ስንጠብቅ ውጣ ገባ ነው በቃ። አንቺ እንዲህ ምንድን ነው እሱ? ያስጠላል እውነት። ማርም ሲበዛ ያቅላሻልሻል እንዴ። ለጸብም ልክ አለው። ሁሉ ነገር ቦታ አለው፣ ሁሉ ነገር። ስለዚህ እባካችሁ እኛ የምንፈልገው ጥሩ ነገር በቃ ጭንቅላታችን ጥሩ ነገር አይቶ ጥሩ ነገር እንዲያስብ ነው የምንፈልገው። ደስ የሚል ነገር ማየት ነው የምንፈልገው። በቃ ደስ የሚል ነገር ማለት ሁሉ ጊዜ ደስታ የለም፣ ሁሌ እንቁጣጣሽ የለም፣ እናውቃለን። ግን ቢሆንም ማለት ነው በቃ ተመልካች የሚያስደስተውን ነገር ማለት መቀየር ይችላል እኮ። ጸብ ወደ ፍቅር መቀየር ይችላል። ሁሉ ጊዜ አሁን ስታመጪ ፍቅር ነበረ፣ ስትወልጂ ደግሞ ጸቡ መጣ። ለምን? እንደውም ፍቅሩ እየጨመረ ነው የሚመጣው። ልጅ ሲኖር ያፋቅራል። ስለዚህ ትንሱ ደግሞ መተው መቻል አለብሽ። በቃ መተው ላያስችል አያሰጠኝ የሚባል ነገር አለ። አንዴ ፈጣሪ እድልሽን ከአላዛር ጋር አድርጎታል። አላዛርን ወደሽ እናቱን ልጠያ አይገባም። ያው ስህተት ቢኖርባትም ማለት ነው። ግን አንቺ መልካም ሰው እንድትሆን የምታደርጊው አንቺ ነሽ። ጥሩ ሰው እንድትሆን ማድረግ የምትችይው አንቺ ነሽ። በቃ ወሳኙ አንቺ ነሽ። በቃ ባቀረብሻል ልክ ማለት ነው ጥሩ እንድትሆን ማድረግ። ማንኛውም ሰው ሳያጠፋ እኮ ለዚህ ደረጃ አልደረሰም። እስከ ዕለተ ሞቱ የሚያጠፋ ሰው አለ። ስለዚህ ያንን ሰው ግን አጠፋ ብለን ግን አናርቀው። ማስተካከል የምትችይው አንቺ ነሽ። የትንሱም እናት ልጅሽን እየመከርሽ ትዳር ለመቆም ማለት ነው አንድ ሰው ታጋሽ መሆን መቻል አለበት። ሁሉ ሰው አጥፊ ከሆነ ትዳሩ የተወለደውም ልጅ እዚህ ትላንትና እርግዝ ሆነሽ እዛም እዚህ ጡልጡል ስትይ ነበር። ዛሬ ደግሞ ልጅሽን ይዘሽ እዛም እዚህም ጡልጡል ትያለሽ። ልጅ ተይዞ ደግሞ እዚህም እዛም ጡልጡል ማየት ደግሞ በጣም መጥፎ ነው። ልጁ ይጎዳል፣ አንቺ ሳይሆን ልጁ ይጎዳል ማለት ነው። ስለዚህ ትዳርን ለማቆም ትዳርን ጥሩ ቦታ ለማድረስ የአላዛር እናት ካልገባት አንቺ ሊገባሽ ግድ ይልሻል። ወጣት ነሽና አንቺ ልትታዩ ግድ ይልሻል። በቃ ልትታዩ ግድ ይልሻል። በቀደም ነግሮሻል አላዛር። እሷ ምግብ ሰርታልሽ መጣች። አይን አውጥታችሁ አይ አልፈልግም፣ አይ እንዳትበይ ብላኛለች እናቴ፣ ከእናቴ ትእዛዝ አልወጣም ምናምን ብለሽ ከማለት ምግቡን ተቀብለሽ እሺ ማሚዬ አመሰግናለሁ ታንኪዩ ብለሻል። ምግቡን ተቀብለሽ ተመልሰሽ ወደ ማር ቤት መውሰድ ይቻላል። ሌላ ሰውም ሊበላው ይችላል። ምንም ችግር የለም እኮ። ካላመንሽበት ደግሞ መርዝ ተበጥብጦ ቢሰጥሽ ፈጣሪ ካልፈቀደው ሊሆን አይችልም። እምነትሽ ነው የሚያድንሽ። ልብሽ ላይ እምነት ካለ በምታምኚው እምነት ጸልየሽም ምንም ከበላሽ የፈለገ ነገር ምንም አይሆንም። ጥርጣሬ ካለ ግን መጥፎ ነው በቃ። ስለዚህ አስተካክሎ
ነገርን ካልተውት ጥሩ አይደለም፣ ይረዝማል። ነገርን ካልተውት ጥሩ አይደለም ነው ብዬ የምላችሁ። እና ላይፍ ነፍቆኛል። እንዴት ብዬ እንደምገባ አላውቅም። ዋይፋይ የለኝም ክፍሌ ስር። በምን አይነት መንገድ ከእናንተ ጋር ማውራት እንዳለብኝ አላውቅም። ብቻ እውነቴን ነው የምላችሁ እና ፈጣሪ የተመሰገነ ይሁን። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱ። እውነቴን ነው። ላይኬ ምንም አልንቀሳቀሳል። በተለይ ሰብስክራይቤ ምንም አልንቀሳቀሳል። እኔ በቃ እንደሌላው ከግርግዳ ጋር ልደባደብ እንዴ? እንደሌላው ከግርግዳ ጋር ልጫጫ ወይንም ውይ ብዬ ማለት አለብኝ እንደማማዝናሽ? እናንተ ላይክ ልታረጉኝ ልትሯሯጡልኝ አልፈልግም። በእውነተኛ መንገድ መጥቼ እናንተን ላይክ አርጉኝ ብዬ መለመን ይሻለኛል። የተሳሳተ ነገር ይዤ መጥቼ ሰዎችን እኔ ላይክ እንዲያደርጉኝ ያልሆነ ነገር መልቀቅና አልፈልግም። ከምንም በላይ የሚያየኝ ፈጣሪ ስላለ ማለት ነው። ላይኬን አበዛለሁ ብዬ ላይኬን ነገ ልበላው ነው። ያልሆነ የተሳሳተ ነገር እኔ ሰዎች ዘንድ አምጥቼ ወይኔ ምስኪን ስታሳዝን ምናምን እያሉ ሼር፣ ላይክ፣ ኮፒ ሊንክ ምናምን እያደረጉ ቪዲዮዬ ይባዛል ማለት ነው። በቃ ማለት ሰዎች ያን እንደዚህ አይነት ነገርን ሲያገኙ ነው በጣም ላይክ የሚያደርጉት፣ እይታ የሚኖረው፣ ቪው የሚበዛ ማለት ነው። ለኛ አይነቱ ከእናንተ ጋር በጥሩ አይነት መንገድ የምንወያየው የምንመካከረው እህቶች፣ ወንድሞች ማንም ያበረታታል ማለት ከኔ ምናልባት ነገ ላይ እኮ ብዙ ነገሮችን ወደ እናንተ ላቀርብ እችላለሁ። ፈጣሪ ይረዳኝ ቀን ማለት ነው። ዛሬ ላይ ያው ኮንትራት ቤት ነኝ፣ ብዙ ነገር ለእናንተ ማቅረብ አልችልም። ግን ከእናንተ ጋር ጨርሶ ደግሞ እንዳለያይና እንዳልራራቅ ቻናሌ ዝቅ እንዳይል እንዳይወድቅ በቻልኩት አቅም እንደዚህ በቪዲዮ ገብቼ ምን ብዬ ያለኝን ሰውን ተንተርሼ ያየሁትን እይታዬ አይቼው ያላማረኝን ያላስደስተኝን ነገር በዛ ለእናንተ አቀርብላቸዋለሁ ማለት ነው። ነገ ግን ሁሉ ነገሬ ሲስተካከል ወደ ሀገሬ ስገባ ማለት ነው በቀጥታ አልኳችሁ የተለያዩ ቪዲዮዎች ለእናንተ ይደርሳል። የተለያዩ በቃ ምን ልበላችሁ፣ እውነቴን ነው የምለው። ወህነት ቤት እንደዚህ አይነት ቪዲዮዎች በቃ ህይወት ታሪኬ ከልጅነቴ አንስቼ ማለት አሁን እኔ እዚህ ጋር ሰስፔንስ ላረጋችሁ አልፈልግም። የሆነ ነገር ጀምሬላችሁ ቀጣዩን ፓርት ካላያችሁ ያስጠላል አይደል? እኔ እዚህ ደረጃ ለመድረሴ ከልጅነቴ ጀምሮ ማለት ነው ምን አይነት ታሪክ እንዳሳለፍኩ ምን እንደሆንኩ አሁን ላይስ ምንድን ነኝ የሚለውን ነገር ካሁን በኋላ እስከ እኔ ምን ትጠብቃላችሁ ብዬ ማለት ብዙ በቃ የራሴን ህይወት ታሪኬን በእኔ ብዙ ነገር የምትማሩት ነገር አለ። በትዳሬ በእኔ ባሳለፍኩት ህይወት በውጣ ውረዱ፣ በደስታው፣ በሳቁ፣ በአዘኑ በጣም ብዙ ታሪኮችን አሳልፌያለሁ። አልሐምዱሊላህ ረብል ዓለሚን ዛሬ ላይ እዚህ ጋር ነኝ። ያንን ግን ለእናንተ ማቅረብ እፈልጋለሁ። ያንን ደግሞ ማቅረብ የምፈልገው ማለት ነው ዝም ብለው በተልካሻ አሁን ገብቼ እንደዚህ ምናምን ሳይሆን የለም አሁን ድራማዎች የሚታዩ ድራማዎች አሉ አይደለ? የእውነተኛ ታሪክ ድራማዎች ልክ በዛ መልኩ ነው እኔ ያንን ነገር ላቀርብ የፈለኩት። ያንን ነገር ለእናንተ ላቀርብ የፈለኩት በዛ መልክ ነው፣ እንድትማሩበት ማለት ነው። እንድትማሩበት እና እርዱኝ። ላይክ ሰብስክራይብ እያደረጋችሁኝ አበረታቱኝ። ደግሞ ጥሩ ጥሩ ኮሜንት እስቲ እኔ እዚህ ጋር አሁን እኔ ላወራሁት ለተሰማችሁ ነገር እንደዚህ ቢሆን እንዲህ ነው፣ እንዲህ ብታረጊ እንዲህ ነው፣ ቤት ውስጥ ዋይፋይ የማይገባ ደግሞ ከሆነ አለ ብዙ አይነት ሲስተሞች በነፃ ምናምን ዋይፋይ ትጣልፊያለሽ ምናምን ይላሉ። ግን ውሸት ነው። በቃ ስልክ ማጥበብ ነው፣ ስልክ ማቃጠል ነው፣ ውሸት ነው። እና ያንን ነገር እንዴት እንደማደርግ ምከሩኝ። ከእናንተ ምክራችሁን እጠብቃለሁ። ሁሉም ሰው አዋቂ አይደለም። አዋቂ አንድ አላህ ብቻ ነው። ማንኛውም ሰው ቢያውቀውም ከሰው ሰበብ ይፈልጋል። ከሰው የሆነ ነገር ለማግኘት ይፈልጋል፣ ከፈጣሪ በታች ማለት ነው። ፈጣሪ ሰውን ያዝለታል ማለት ነው። ስለዚህ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። እኔ እህታችሁን እወዳችኋለሁ። እዚህ በዩቱብ መንደር ያላችሁ ፈጣሪ ልቦና ይስጣችሁ፣ የተጣላችሁትንም ፍቅሩ ይስጣችሁ። ከኋላም ገብታችሁ የሰው ትዳር የምትበጠብጡንም ፈጣሪ ልቦና ይስጣችሁ።
ነገ ይሄ ነገር ለእኔ ይጠቅመኛል ወይ ይጎዳኛል ወይ ብላችሁ ራሳችሁን የምታቆሙበትና ራሳችሁን የምትመዝኑበትን መንገድ ይፍጠርላቸው። ማለት ይሄ ነገር የምሰራው ስራ ጥሩ ነው ጥሩ አይደለምስ? ነገም እኔም ላይ እኮ ሌላ ችግር ቢደርስስ? ይሄ ነገር እሷ ላይ ያደረግኩት ነገር ነገም እኔም ላይ ሊደርስ ይችላል። ስለዚህ ፈጣሪ ልቦና ይስጠን ብላችሁ ጸልያችሁ የተጣሉትም አንድ ላይ ሆነው ልጆቻቸውን እንዲያሳድጉ ትልቁም ልቦና እንዲሰጠው ፈጣሪን እንዲፈራ ትንሹም ፈጣሪን እንዲፈራ። መቼም ፈጣሪውን ካልፈራ ሰውን አይፈራም። ፈጣሪን መፍራት ግድ ይለናል፣ እኛ ሰዎች ግድ ይለናል። ፈጣሪን ስንፈራ ነው የኋላችንን ስኬት የፊታችንን ስኬት የሚያመቻችልን የሚያስተካክልልን። ዛሬ የአማርኝን ስለለበስኩ ስለበላው ስለጠጣው ፈጣሪዬን የምረሳበት መንገድ ምንም ነገር የለም። የሚያበላኝ የሚያጠጣኝ እኮ እኔ ስለጨፈርኩኝ እኔ ሆይ ሆይ ምናምን እኔ ስላልኩኝ አይደለም። ፈጣሪ ነው እየሰጠኝ ያለው፣ ሰዎችን እያዘዘልኝ ያለው ፈጣሪ ነው፣ እኔ አይደለሁም። እኔ ያንን ነገር ደግሞ እኛ ደግሞ በተሰጠን ልክ ያንን ነገር ካልተጠቀምነው ነገሌ ያንን ነገር በተስፋ እናገኘውም። እንደ ሰው እንኳን አይደለም። ፈጣሪ ሲያነሳው ባንዴ ነው ብድግ የሚያደርገው፣ ሲጥለውም ባንዴ ነው። ግን ለሁሉ ነገር ጊዜ አለው ለማለት ፈልጌ ነው። እወዳችኋለሁ፣ ከልብ አከብራችኋለሁ። ፈጣሪ ባለንበት ይጠብቀን፣ ሀገራችን አማን ሰላም ያርግልን። በስደት ያለነውም ከቤተሰቦቻችን ጋር ተቀላቅለን ጥሩ ነገር የምንሰራበት ቤተሰቦቻችንን ፈጣሪ ይጠብቅልን። እኛ ሄደን የምንደሰትበት ሀገር አድርግልን። መልካሙን ሁሉ ለእናንተ እመኛለሁ። ቻው። ይህን ቪዲዮ ላይክ እያደረጋችሁ እሺ፣ አበረታቱ። እወዳችኋለሁ።